ሰላም የቲክታክ ቤተሰቦች እንዴት ናቸው? እንግዲህ ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ ሞትና እንቅልፍ ተመሳሳይነት አላቸው ወይ በሚለው ጉዳይ ነው ማለት ነው። እንግዲህ ሞት በጣም አስፈሪ ከሆነ ሁነት ውስጥ በምድር ላይ ካሉ ሁነቶች ውስጥ በጣም አስፈሪ ሁነት ሞት ነው ማለት ነው። እንግዲህ ይሄ በሳይንስም በሃይማኖትም የተለያዩ መላምቶችን ሲደረጉበት እና ጥናት ሲደረግበት የነበረ ሁነት ወይም ኢቨንት ነው ማለት ነው እና ሁለቱን ለማወዳደር ያህል እንግዲህ ያው እንቅልፍ ሲባል እንቅልፍ ያው ቴምፖራሪ ነው ወይንም ጊዜያዊ ነው ማለት ነው። ሶ ስሊፕ ኢዝ ናቹራል ኤንድ ሪቨርሲብል የሆነ ስቴት ነው ዌር ዘ ባዲ ኤንድ ማይንድ አት ሬስት ኤንድ ዩ ካን ዌክ አፕ ኤንድ ሪዚዩም ሳም ኖርማል አክቲቪቲስ ማለት ነው። እና ነቅተን የተለያዩ የተለመዱ አክቲቪቲዎችን ወይ ድርጊቶችን የምናደርግበት ሁነት ነው ማለት ነው። እንቅልፍ በጣም አጭር ሆነ ፔሪዲክ የሆነ ታይም ነው ማለት ነው። የምንተኛው የ8 ሰዓት ወይ ለ10 ሰዓት ልንተኛ እንችላለን። ከዚያ ነቅተን ደግሞ የተለመዱትን ድርጊቶችን አክቲቪቲዎች እናደርጋለን ማለት ነው። ሌላው በሁለተኛ ደረጃ ያለው ግን ዴዝ ምንድነው? ፐርማነንት ነው። ዴዝ ምንድነው? ፐርማነንት ሰሴሽን ኦፍ ላይፍ ነው ማለት ነው። ዴዝ ምንድነው? ኢሪቨርሲብል ወይም ኢንድ ኦፍ ላይፍ ነው። ስለዚህ ኢሪቨርሲብል ድጋሚ ፔሪዲክ ያልሆነ የማይመለስ ነገር አንዴ ከሞትን ሞትን ነው ማለት ነው። ሶ ዴዝ ኢዝ ኢሪቨርሲብል ኢንድ ኦፍ ላይፍ ዌር ኦል በዲ ፈንክሽን ሲዝ የሚያደርግበት ሁሉም የሰውነታችን ስርዓቶች ተግባራት የሚያቆሙበት ማለት ነው። በሶስተኛው በሜታፎር አንዳንድ ዘይቤ አባባሎች ምን ይባላሉ ነው። በሃይማኖት እና በአንዳንድ ባህላዊ አባባሎች ከሞት በኋላ ህይወት አለ የሚባል ነገር አለ ማለት ነው። በአራተኛ ደረጃ ላይ ያለው ደግሞ በመጽሐፍ ቅዱስ ያው ሞት እንደ እረፍት የሚወሰድበት ሁኔታ አለ ማለት ነው። ሞት ያው እንደ እንቅልፍ ከሆነ ያው ምቾት ነው ተብሎ ይታሰባል። እንግዲህ ያው ቴስት የማይደረግ ኤክስፐሪመንታሊ ቬሪፋይድ ያልተደረገ ነው ማለት ነው። በአምስተኛ ደረጃ ምንድነው? በሜዲካል ወይም በህክምና ሞት ይገለጻል ማለት ነው። በህክምና ምንድነው? ሪስፖንሲቭ አለመሆን ያው የማይንድ የሰርኩላቶሪ ሲስተማችን ኒውሮሎጂካል ሲስተማችን የብለድ ሰርኩላቶሪ ሲስተማችን ምንድነው? ሪስፖንሲቭ አለመሆን ወይም ፈንክሽናል አለመሆን ተግባራዊ አለመሆን። በስድስተኛ ደረጃ በሳይንስ ይባላል ጀስት ኢትስ ኢንድ ኦፍ ላይፍ ነው። ምክንያቱም as I told you earlier just permanent cessation of life ነው ማለት ነው። የሁሉ ነገር ማብቂያና መደምደሚያ ነው። ስላዳመጣችሁኝ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ኮንተንት ካለ ኮመንት አድርጉልኝ። ቪዲዮዎችን ከወደዳችሁ ኮፒ ሼር ሊንክ አድርጉልኝ። አመሰግናለሁ።